ሰላም እንዴት ናችሁ? አማርኛና እንግሊዝኛ ቋንቋን በኦንላይን እያስተማርን እንገኛለን። ስለዚህ መማር የምትፈልጉ በታች በተቀመጡ ስልክ ቁጥሮች በዋትሳፕ እና በኢሞ ማዋራት ትችላላችሁ። እንዲሁም ዩቲዩባችን ሰብስክራይብ በማድረግ መከታተል ትችላላችሁ። በባለፍ የአማርኛ ቋንቋን ከክፍል 1 እስከ 4 አይተናል። ዛሬ ደግሞ ከክፍል 5 ጀምረን እንቀጥላለን። የአማርኛ ቋንቋን ለመማር ከመጀመሪያ መቅደም ያለባቸው ፊደላትን አቆጣጠራቸውን ማወቅ ስላለብን በባለፍ ከሀ እስከ የ ድረስ ያሉትን አቆጣጠራቸውን አይተናል። ስለዚህ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ዛሬ ደግሞ ከነ ጀምረን እስከ ከ ድረስ ያሉትን እናያለን ማለት ነው። አነባባቸውን ከመጀመሪያው ወይም ስንቆጥር ከመጀመሪያው ወደ መጨረሻውና ከመጨረሻው ወደ መጀመሪያው እናያለን ማለት ነው። ስለዚህ ዛሬ የምናየው ከነ ጀምረን ነው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ፣ ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። ድገመው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ፣ ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። ቀጣይ ፊደል ኘ ነው። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ፣ ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኜ። ድገመው። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ፣ ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኜ። ቀጣይ ፊደል አ ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ፣ ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። ደግሞአለው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ፣ ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። ኡ፣ አ ማለት ነው። ኡ፣ አ። ቀጣዩ ከ ነው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ፣ ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ። ደግሞአለው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ፣ ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ። እንዲሁም ከአንደኛ ክፍል እስከ 12ኛ ክፍል በኦንላይን እያስተማር እንገኛለን። ስለዚህ የመማር ፍላጎት ያላችሁ በተቀመጡት ስልክ ቁጥሮች አዋሩን። ሰፋ ባለ ጊዜና ፕሮግራም በሚመቻችሁ ሰዓት ባፈለጋችሁ ሰዓት ቀጠሮ አስይዘን እናስተምራለን። ስለዚህ አግኙን። ቀጣይ በሌሎች ቪዲዮ እንገናኛለን። ላይክ ኤንድ ሼር አይረሳም።